ሶመርና ቱርካን ለቁርስ ተቀምጠው እያለ ሰራተኛዋ ምግብ ታቀርባለች። በዚህ መሃል ሮቻን የተቀላቀለቻቸው ሰራተኛዋን ስሚ ለሚኔ ቁርስ ክፍለ ውስጥ ውሰጂላት እሺ፣ እዛው ከልጇ ጋር ትሆን እያለች እያለ ሚኔ ወደ እነርሱ እየመጣች ህፃኗ ተኝታለች፣ አብሬያችሁ ቁርስ መብላት እችላለሁ ብላ የማንንም ይሁንታ ሳትጠብቅ ወንበር ስባ በመቀመጥ ሁሉንም አንድ ባንድ ካየቻቸው በኋላ በእውነት ስላደረጋችሁልኝ ነገር በጣም ነው የማመሰግነው ትላቸዋለች። ቱርካንም ከዛ ከባድ ቀን እንዳገገምሽ ተስፋ አድርጋለሁ ትላታለች። ሮቻንም ይመስለኛል ስለ መውለድሽ ለቤተሰቦችሽ አልነገርሻቸውም። ምናልባት ለእናትሽ ብትደውልላት ልታግዝሽ ትችላለች። መቼስ ከቤተሰብ የተሻለ ነገር የለም አይደል እንዴ ትላታለች። ሚኔም ያሰብሽው ነገር በእርግጥ ጥሩ ነበር፣ ግን በሚያሳዝን ሁኔታ ሊሆን አይችልም። ብነግራቸውም እንኳን ግድ አይሰጣቸውም። እኔ እዚህ ብቻዬን ነኝ ትላታለች። ሩቻንም ታዲያ በዚህ ሁኔታ ከልጅ ጋር እስከ መቼ ልትቀጥይ ነው? ሶመርም ቢሆን ትንሽ ነው ሊያግዝሽ የሚችለው ትላታለች። አዎ ሁሉም በሂደት ይሆናል፣ ግን መጀመሪያ የልጅ አባት እኔና ልጅን ይወስድናል ትላለች። ይህን የቱርካን የልጅሽን አባት አይተሽዋል? በጣም ደስ የሚል ዜና ነው። ስለዚህ ብቻሽን አይደለሽም ማለት ነው። ሁሉም ነገር ተስተካክሎ አብራችሁ እንደምትሆን ተስፋ አደርጋለሁ ትላታለች። እኔም ተስፋ አደርጋለሁ። እንደምታስቡት የልጅ አባት መጥፎ ሰው አይደለም። በዓለም ላይ በጣም የተለየና ምርጥ ሰው ነው። አንዳንድ የሥራ ጉዳዮች ይዘውት ነው እንጂ እነዚያ ጉዳዮች ሲስተካከሉ ሁሉም ነገር ጥሩ ይሆናል ትላለች። ሩቻንም ምናልባት ልጅሽን ከአንቺ ሊወስዳት ይችላል፣ ምክንያቱም ካገባት ሴት እኮ አይደለም የወለደው፣ እንዴት ባል ያላትን ሴት ሊያምናት ይችላል ትላታለች። ይህን ሚኔ በድንጋጤና በመናደድ ከተቀመጠችበት በመነሳት ወደ ልጇ ትሮጣለች። ከልጇ እንደደረሰች መኝታ ቤቷን ዘግታ ልጇን እያየች ስታለቅስ ቱርካን መጣ። ሚኔ አታልቅሽ፣ ይህን ያለው ወይዘሮ ሩቻን ቦታ ትስጫት፣ አንቺ ጠንካራ ሴት ነሽ፣ ልጅሽን ከአንቺ ማንም አይወስዳትም እያለች ታበረታታታለች። ቱርካን ወደ አባቷ ሄዳ ስለ እናቷ የጤና ሁኔታ ትጠይቋለች። እርሱም ደህና እንደሆነችና የታዘዘላትን መድኃኒቶች ምን ያህል እንደሆኑ ያሳያታል። ሶመር ወደ ስራ ቦታው በመሄድ የሰራተኞችን እንቅስቃሴ እየተመለከተ እያለ አንድ ሰራተኛ የሚሰራበት ማሽን አልሰራለት ብሎት እየታገለ ያገኘዋል። ይኸውልህ ወንድሜ ምን እያደረክ ነው? ማሽኑ አልሰራ ካለ ባለሙያዎች ስላሉ ይደወልና ያስተካክሉልህ ይለዋል። ሰራተኛውም አይ መደወል አያስፈልግም እኔ ራሴ ያስተካክለዋለሁ ብሎ ለመስራት ሲሞክር ሶመር ወደ እርሱ ተጠግቶ አልሰማኝም ወንድሜ፣ ባለሙያዎች ስላሉ እነርሱ ይምጡና ያስተካክሉልህ ብሎ እያየው አጠገቡ ላሉ ሰዎች ምን አይነት ሰራተኛ ነው የሚሰራበትን ማሽን አበላሽቶ እንደዚህ መረጋጋት ምን ይሉታል ይላል። ይህን ሰራተኛው ከአንተ በላይ እንኳን አልተረጋገውም፣ አንተ አለ አይደል እንዴ በአባት ንብረት አለቃ ይምትጫወት ይለዋል። ሶመርም በእንዴት ስማ ሰውዬ፣ ዛሬ በጠዋቱ ያሰብከው ነገር አለ፣ በስነ ስርዓት ትሰራ እንደሆነ ስራ፣ አለበለዚያ ይለዋል። ሙስጠፋም አለበለዚያ ምን ልታደርግ አስበህ ነው ይለዋል። ይህኔ ሁለቱም ለጠብ ተጋብዘው በሌሎች ሰዎች ይገለገላሉ። ከዛም ሶመር ወደ አባቱ ቢሮ በመሄድ በሩን ከፍቶ ከገባ በኋላ አባዬ ሙስጠፋ ያሲን የሚባል ሰራተኛ ምን አይነት ሰራተኛ ነው ብሎ የተፈጠረውን በእንዴት ውስጥ ሆኖ ካስረዳ በኋላ ይህ ልጅ መባረር አለበት ይለዋል። አባቱም አይ ሶመር የጓደኛ ልጅ ነው፣ እኔ መክረዋለሁ፣ በፍጹም አይባረርም ይለዋል። ከዛም ሶመር በንዴት በሩን ከፍቶት በእርግዶት ይሄዳል። ሙስጠፋ ሻይ እየጠጣ እያለ ቱርካን ብቻዋን ስትመጣ ያያታል። ከዛም ከተቀመጠበት በመነሳት መንገዱን ይዘጋባትና አይ ሴትዮ በዚህ ብቻውን ሰው አያልፍም እሺ ብሎ ያስቆማታል። እርሷም ትንሽ ከተመለከተች በኋላ እባክህ ልሂድበት መንገዱ ልቀቅልኝ ትሏለች። እርሱም ሙስጠፋ እባላለሁ እንተዋወቅ ይላታል። እርሷም እጁን ትጨብጠውና ቱርካን እባላለሁ ትሏለች። እሺ ወይዘሮ ቱርካን አብረን ሻይ ልንጠጣ እንችላለን ትለዋለች። እርሷም አይ ይህን እንኳን ላደርግ አልችልም ወንድሜ፣ በባለፈው ስላደረግልኝ ነገር በጣም ነው የማመሰግነው፣ እኔ ባለትዳር ነኝ፣ ስለዚህ ከአንተ ጋር ሻይ ቁጭ ልጠጣ አልችልም ብላ ትተወተዳለች። ቆሞ ያያታል። እርሱም በንዴት ሙስጠፋ ዛሬም ተበልተሃል ብሎ ያያል።